ሰላም የዩቲዩብ ተከታታዮቼ በዛሬ ቪዲዮአችን የሚሆነው የመጨረሻ የትምህርት ቤት ቀን ምን እንደሚመስል አብረን ምናይ ይሆናል። ሰላም የዩቲዩብ ቤተሰቦች እንዴት አላችሁ? በዛሬ ቪዲዮአችን የሚሆነው የመጨረሻ የትምህርት ጊዜያቸው ዛሬ ነውና አንዳንድ ነገር ላሳያችሁ ፈልጌ ነው ማለት ምን እንደምናደርግ I'm doing my makeup done everything is done. በዛሬ ቪዲዮአችን የሚሆነው አብረን የመጨረሻ የትምህርት ጊዜያችን እንትን እናደርጋለን we have something to do ምናምን ነገርና አብረን እናያለን guys. ወዳችኋለሁ ማለት ነው። ሰብስክራይብ እና ላይክ ማድረግ እንዳትረሱ። ማንም ሰው አልወጣም ማለት ነገር ጓደኞቼ ምናምን አልመጡም። እኔ ቶሎ ነው የመጣሁት። በጣም አርፍጄ ነው የመጣሁት። አርፍጄ አይደለም ቶሎ ነው የመጣሁት። አላውቅም I'm waiting for them ገና ናቸው. We are waiting. ፋይናሊ ክላስ ውስጥ ገብተናል ማለት ነው. የሆነ ነገር እየጻፉ ነው እንደዚህ በፖስት የሆነ ነገር ወረቀት ይጽፉና ከዛ አሁን እኔ ማለት ጓደኛዬ ጋር መጻፍ ከፈለኩኝ ማለት ነው እጽፍና ወረቀቱ ላይ ከዛ እሷ ፖስት አስገባለሁ እሷ ደግሞ ለኔ ፖስት አስገባለች ማለት ነው. So they are doing something ላሳያችሁ አይፈቀድም ብሎ ዝም ብዬ ላሳያችሁ ማለት ነው. እዚህ ያሉ የክላስ ጓደኞቼ ናቸው ማለት ነው. ሽቫን በጣም ብዙ የሚመጡ ተማሪዎች አሉ። ብዙ ነን ግን በሁለት ክላስ ተከፍለን ነው ምን ማረው ሁለት ክላስ ነው ያለው እና ኦልሞስት ሁላችንም አልፈናል ማለት ነው። ደስ የሚል ዜና ነው ባይዘው ሌላ ብዙ ነገር የምናደርገው አለ ብዙዎቹ አንዳንድ ነገሮች አምጥተዋል አብረን ነው የምንበላው የምንጠጣው እዚህ ሆነን ማለት ነው እንትን እንደዚህ ነው ልክ እንደ ፌስቲቫል ነገር አለ እንደሱ ነው የምናከብረው. So I hope everything is going good እና ሳያችኋለሁ ደግሞ ምን እንደምናደርግ ምናምን ነገር ማለት ነው. So guys ወጥተናል ማለት ነው ቁጭ ብለናል እንደዚህ ግሪል ምናምን ልናደርግ ስለሆነ ማለት ነው I'm very happy because ከክላስ ጓደኞቼ ጋር ብዙም ባንተዋወቅም ግን በጣም ብዙ ነገር አሳልፈናል ስቀናል ምናምን ነገር እና we are waiting ላስተማሪያችን እየጠበቅናት ነውና ይመጣሉ ምናምን አብረን እዚህ ግሪል ያደርገን እንበላለን and we have something to drink ማለት ነው በጣም ሞቀት ስላለ እኔ ትንሽ ጁስ ብዙ ሰው ነው ደግሞ የሚጠጣው ትናንሾች ብቻ አይደለም ጁስ ምናምን ይዣለሁ ገዝቼ ነበር የመጣሁት. ጓደኛዬ ደግሞ ኮላ ምናምን ይዛ መጣለች. ሁላችንም እዚህ እንዝናናለን አሳያችኋለሁ ከኔ ጋር ቆዩ. by the way love you guys ሁላችንም ቁጭ ብለናል አንድ ላይ ማለት ነው ቅድም ላሳያችሁ ነበር በጣም was in toilet dancing with my friends ምናምን ነገር እና ቆይ ላሳያችሁ I think it's okay ላሳያችሁ ዝም ብዬ ማለት ነው ደብቄ ነው ባሳያችሁ. und ሁሉም ቁጭ ብለዋል ማለት ነው. So we are doing something and we are እዚህ ጋር የሆነ ነገር አለን አሳያችሁ. We have something to eat እዚህ ጋር የምንጠጣው ነገር ነው we have done and ይሄ ደግሞ የምንጠጣበትን እንደ ምንድን ነው የሚባለው እንደ ግላስ ነገር ማለት ነው everything is there and ሌሎቹ ደግሞ አንዳንድ ነገሮች አምጥተዋል I can't ላሳያችሁ አልችልም እዛ ይጄ ምናምን አንዳንዶቹ ካሜራ ይወዱ ምናምን ነገር it doesn't matter ግን አሳያችኋለሁ ትንሽ አሳይቻችኋለሁ በቃ ከዚህ በላይ ምንድነው እንዴ ሁሉ ነገር ተቀራርቧልና አሳያችኋለሁ ቆይ ምን እየሰራ ነው ግን አስተማሪዎቹ ምናምን እዚህ መግባት ስለማይፈልጉ we have these things እዚህ ጋር ይዘናል እና ይመጣል ምን እንደሚመጣ አሳያችኋለሁ. እዚህ ጋር ግሪል እያደረጉ ነው ላሳያችሁ እዛ ሄጅ እሺ nochmal die Käse bei der unbedingt den Käse hier nochmal Verpackungsmüll aufgeht hier aber das ist, ich soll die drehen weil so they are doing something እና እንትን እያደረጉ ነው ግሪል እያደረጉ ነው ሲጀምር አለች በጣም ረቢባለው በጣም እንትን ስለሆነ እዚህ ጋር አትምጪ ምናምን ነገር ብላኛለች
ይበቃቸዋል። ስንበላ አሳያቸዋለሁ። everyone is busy ነው የምላችሁ። እኔ ቁጭ ብዬ በቃ አምጡልኝ ነው የምለው። እኔ ምንም everyone is busy like ዳቦ ያመጣሉ ምናምን ነገር like something salad አለና like with soup ነገር ነው ማለት ነው። እና አቅርብልኝ ብያት ያው እየጠበቅኳት ነው እስካሁን እንደዚህ ያልኩኝ። በጣም ብዙ ነንና like we are like we have there something and እዚህ ጋር ደግሞ እንትን እያደረጉ ነው። እዚህ ጋር ደግሞ ይዣለሁ እየጠበቅኩ ነው ልበላ ቶሎ በሉ። This is my lovely friend. This one is it እንደዚህ አድርጌ ነው ያመጣሁት እኔ። በጣም ነው የሚጣፍጠው። ሁለት ነው ያደረኩት ማለት ነው like የሄንሽ ነው like የዶሮ ነው። we are eating ጓደኞቼ ላሳያችሁ ቆይ። እዚህ ጋር እየበላች ነው እነዚህ አይፈቀዳችሁም ግን ጓደኛዬ እየበላች እኔ ደግሞ አሁን ልበላ ነው። It's okay but it's not like bad. It's not good but it's not bad too. ግን በጣም የሚጣፍጠው it's okay. Ist keiner mehr, der ein Würstchen möchte? Nein. Ich hoffe, das stimmt. Heute bin ich mal nett. Meine Oma ist auch immer Mosch genannt. Irgendwie sind meine Nägel gelb. Schwarz. በጣም ነው የሚጥመው በጣም ማለት ላይ ከአስተማሪ ጋር እያወራ ነበረና like ስለ ትምህርት ምናምን ሙያ ስለማደርግ ደግሞ like እየጠየቅኳት ነበረ እንደዚህ ሙያ ምናምን እያደረኩ ነውና ከዛ እንደዚህ like አለ የ12ኛ ክፍል አሁን እኛ ጋር በሙያ እያደረጋችሁ ጥሩ ውጤት ካመጣችሁ የ12ኛ ክፍል ውጤት like እንደዚህ ምረባ ሰርቲፊኬት ይመጣል። እናም 12ኛ ክፍልን መማር ትችላላችሁ። so as like 12ኛ ክፍል መማር አልፈለኩም ግን እየተከፈልኩኝ 2 አመት ነው የምንማረው ለ12ኛ ክፍል ማለት ነው። so 2 አመት ተምሬ ምናምን ነገር ብር ሙያ ያረኩ ብር እየተከፈለኝ ከዛ በኋላ like በዛው የ12ኛ ክፍል ሰርቲፊኬት ይመጣልኛል like I was like ነኝ እንዳለፍኩኝ ምናምን ነገር ውጤት ይዛለ ምናምን ነገርና like እሱ ይሻላል አልኩኝ። ከዚህ ትምህርት ቤት ውስጥ ሆኜ ከመማርና like ምሮ የሚባለው ያ እየተማርኩ ብር ሳልከፈል ልቆይ ወይስ ብር እየተከፈለኝ በዛውም የ12ኛ ክፍል ሙያ ያደረኩኝ በዛ የ12ኛ ክፍልም እንትን እየተማርኩ ባደርግ ይሻለኛል ብዬ like ሙያ እየተማርኩ ባይ ዘ ወይ እዚህ ሀገር ሙያ ስትማሩ ሙያ ስታረጉ ምናምን 3 አመት ነው እስከ 3 አመት አለ እና እስከ 2 አመትም አለ ማለት ነው። 1 አመትም አለ so እኔ የ2 አመት ነው ማረጋው because like 2 አመት እንትን ስለሆነ ማለት ነው። ምንባለው 2 አመት like 12ኛ ክፍል ስለሆነ 12ኛ ክፍል ስለምፈልገው ይሄ ሰርቲፊኬት ደግሞ እዛ እንትን ያደረኩ ነው። አሁን ሙያ ልጀምር ነው እየተከፈለኝ like አሁን አንደኛው አመት 1500 ከተከፈላችሁ ማለት ነው በሁለተኛው አመት ደግሞ ይጨምራል ማለት ነው like በየወሩ ነው አመት ሙሉ በየወሩ ተከፈላላችሁ። ተራቻይ ደግሞ ጥሩ ነው እዚህ ማለት ነው። በደንብ አስረዳችኋለሁ like ሙያ ምናምን ነገር ሲጀምር ማለት ነው guys so አሁን ከሰማይ ጋር እያወራን ነበር ግን ከጓደኞቼ ጋር ትንሽ እንትን እያወራን ምናምን ነገር ነው። ከጓደኞቼ ጋር እየተዝናናን እያወራን ነው። so ሌላ ነገር አሳያችኋለሁ። I hope እንደምትወዱት የዛሬ ቪዲዮ በሌላ ደግሞ ብዙ አስረዳችኋለሁ ምን ሙያ እዚህ እንደምናደርግ ምናምን ነገር hey babies so guys like ጨርሰናል ምናምን ሁሉ ሰው ቻው ተባብሏል። ላሳያችሁ ነበር ግን አይፈቀድም ምናምን ነገር አለችኝ። it's okay so I have my own certificate አለኝ አሁን ይሄው so I'm so very happy like ይሄንን አመት like ጠንከር ብዬ ሁሉ ነገር ስላለፍኩት I'm proud of myself እና everything like ያደረኩትን ፈተናዎቹ እንደ አለፍኩኝ like that's why I'm proud of myself like I'm so happy like አሁን ላይ ያለሁበትን ደረጃ ስለደረስኩኝ በጣም
ደስተኛ ነኝ እና ይሄንን ደግሞ ከትምህርት ቤት መጣለን ማለት ነው። አስተማሪዎቹ ጊፍት ሰጡን ማለት ነው። ይሄ ደግሞ እንዳልኳችሁ ይሄ ፖስቱ ነው ላይክ ጓደኞቼ ያደረጉልኝና አንዳንድ ሰዎች ያደረጉት ፖስት ነውና አብረን ከፍተዋለን እናነባለንና ላይክ እንትን ያደርግላቸዋለሁ። ምንድን ነው የሚባለው ላይክ ጓደኞቼ በጣም እያወሩ ነው that's why so guys አብረን ይሄንን እንድንከፍቱ I'm so በቃ very like ምንድን ነው የሚባለው I'm so very excited to know እዚህ ጋር ጓደኞቼ ምን እንደጻፉልኝ ማለት ነው so let's go Wow guys, I'm so happy. So አብረን እናያለን like ጓደኞቼ ብቻ ነው የጻፉልኝና this one is from my friend. አይታይም በእርሳስ ነው የተጻፈው. that's why አታይም እንዳንተ አይታይም ካሜራው ወደዛ እየዘረ ነው ባይዘው so እዚህ ጋር የሚለውን liebe Nadja, du bist so süß und nett. Wenn ich traurig war, du hast mit mir gesprochen und werde ich glücklich. ምን እንዳለች ንገራችሁ so አንቺ በጣም እንትን ነሽ ጣፋጭ ነሽ እና ደግሞ በጣም like ማለት ኔት like ኔት በእንት ነው በዶች ነውና ምን ልበላችሁ ያርሶ ምንድነው አላውቅም ብቻ በአማርኛ so አለችኝና እኔ ሳዘን ምናምን ነገር ካንቺ ጋር ካወራሁ በጣም ይቀለኛል እና ደስተኛ ሆናለሁ አለች ከዛ ቆይ ልቀጥላችሁ du warst immer mit mir danke meine süß ምን እንዳለች ንገራችሁ አንቺ ከኔ ጋር ነበርሽ ሁሌ እና አመሰግንሻለሁ የኔ ጣፋጭ አለችኝ እኔ ራሱ አመሰግናታለሁ love you so much baby girl so ይሄንን የጓደኛችን ጎሃር ነው ይሄ ደግሞ ይያያ that's my best so let's cook now so du bist meine beste Freundin und ich verbringe sehr gerne Zeit mit dir oh my god ምን እንዳለች ንገራችሁ you are my best friend እና ካንቺ ጋር ጊዜ በጣም ማሳለፍ ፈልጋለሁ እኔም ካንቺ ጋር በጣም ማሳለፍ ፈልጋለሁ love you girl እና በጣም ብዙ ነገር አግዛኛለች she was like very good in everything እኔ አሁን ማትስ አልችልም ጎበዝ አይደለሁ ማትስ ላይ ግን እሷ እያስረዳችኝ ምን እያለችኝ አሁን አልፍ ያለው ጥሩ ውጤት ይዤ ማለት ነው I'm so proud of myself እና I want to thank her በጣም like thank ማለት ፈልጋለሁ ማለት ነው so እዚህ ጋር ደግሞ ጓደኛዬ ኡራኖስ ትባላለች number so እንዳለች liebe Nadja okay am Anfang des Jahres haben wir uns sehr gut verstanden like ልጀምር so am Anfang des Jahres haben wir uns sehr gut verstanden und jetzt auch wenn es manchmal schwierig war du bist eine schöne Frau und freundlich oh my god und ich wünsche dir alles Gute im Leben und Gesundheit ምን እንዳለች ንገራችሁ ባጭሩ like እኔና አንቺ የመጀመሪያ አመት ላይ የተዋወቅነው በጣም ተግባብተናል ብዙ ጊዜ ማሳለፈናል ጥሩም ከባድ የሚባል ጊዜ ማለት ነው እንዳለች አንቺ በጣም ቆንጆዬ ሴት ነሽ እና like friendly ነሽ አለች thank you አልኳት so እና ደግሞ እኔ አንቺን ጥሩ ምኞት እመኝልሻለሁ ለቀጣይ ህይወትሽ ብላለች like very happy and so ናት እያወራች ያለችው በራት ትንሽ ረበሰች it's okay so እንቀጥላለን ይሄንን እንከፍተዋለን ማለት ነው መጀመሪያ I have this ነገር ዝም ብሎ የሚበራ ምናምን ነገር ነው and then እና ደግሞ እንደዚህ ነገሮች አሉኝ I have this too እነዚህ ነገሮች አሉኝ ማለት ነው ይበላና የጉሚ ቤር ምናምን ነገር የሚባለው so I have these two ሁለቱንም አሉ ለወንድሞቼ ነው የምሰጠው like I'm not eating that so ይሄኛው ደግሞ ማስቲካ ምን አውቃለሁ ብቻ ይሄ ደግሞ አለ እና this one like እንደዚህ ይታያል አላውቅም ይታያል አይታይም ሰው ይሄንን አሰማራችሁ እንዳለችኝ ከሆነ እሷ ነው የጻፈችው ይሄንን እና ለኩል ጊዜ እንትናችሁ ላይ ታስቀምጡትና አለች እንትላችሁ ላይ ታስቀምጡትና ሁሉ ጊዜ ስትነሱ ወይ የሆነ ነገር ስታርጉ ታይታላችሁና ሁሉ ጊዜ ደግሞ ለእናንተ እንትን ይሆናችኋል ሞቲቬት ያደርጋችኋል ምናምን ነገር ብላ ጽፋና መርጠንም ነው ሰው like እኔን የሚወክል ነገር መርጬ ወሰድኩኝ so እና እዚህ ጋር ደግሞ እንደዚህ ካራሜላ ነው እንደዚህ ይታያሉ እንደዚህ አዎ ተሰጠኝ so guys አሁን የመጨረሻ ቪዲዮ እየደረስን ይመስለኛል so
መጀመሪያ አመሰግናለሁ አብራችሁኝ ስለነበራችሁ እና ሁለተኛ ደግሞ like I'm so proud of myself ከዚህ በላይ እንደምሆንና ከዚህ በላይ በጣም ብዙ ነገሮች እንደማደርግ ራሴን አምናለሁ እናንተም ለራሳችሁ እንደዛ ብላችሁ ማመን አለባችሁ ማንንም ሰው እናንተ እኮ አትረቡም እናንተ እኮ እንደዚህ ትሆናላችሁ ትወድቃላችሁ ቢላችሁ ራሱ it doesn't matter because እኔም ራሱ በጣም ብዙ ኮምፕሊመንቶች መጥቶልኛል እና ከፋሚሊ ይሁን ከምንም ይሁን ግን ሁሉ ነገር ችላችሁ ከፈጣሪ ጋር ሆናችሁ ታልፉታላችሁ you are guys very strong people ሁሉ ሰው እንደዛ ነው ሁሉ ሰው ስትሮንግ ነው አንድ ካንዱ አይለይም that's why ደግሞ guys like ራሳችሁ ጠብቁ መጀመሪያ ደግሞ ሁለተኛ ደግሞ በራሳችሁ ተማመኑ እናንተ በቃ ናችሁ ማለት ነው እና እኔ የምላችሁ so ለነዛ ሰዎች እናንተ like ለነዛቹ ሰዎች አንቺ አታልፊም አንቺ ትወድቂያለሽ አንቺ ምናምን የምትሉኝ ሰዎች ገና ባሁን በጣም ብዙ ነገር ማሳያቸዋለሁ ይሄ የመጀመሪያ ነው ከዚህ በላይ በጣም ብዙ ነገር አሳያቸዋለሁ so እኔ መቼም አልወድቅም because of God ከፈጣሪ ጋር ነኝ ፈጣሪ ደግሞ ሁሌ እኔ ጋር ነው አጠገቤ ነው that's why ደግሞ I'm very happy እና ምንም ብትሉ ምንም like ባትሉ like I'm so proud of myself and I'm strong woman and guys አመሰግናለሁ ስለተከታተላችሁኝ ወዳችኋለሁ ላይክ እና ሰብስክራይብ እንዳትረሱ bye love you